ከሰዎች ጋር ያለን ግንኙነት ልክ እንደ እሳት በሩቁ አድርጉት፣ መቅረብ ካስፈለገም በልክ አድርጉት። ሰው ጓደኛውን ነው የሚመስለው ተብሏል። የነቢዩ አጎት አቡ ጣሊብ ሊሰልም ምንም የቀረው ነገር አልነበረም። የተለያዩ ግጥሞቹ ሙስሊም ነው እንዴ ሁሉ ያስብላሉ። ለነቢ ተከላክሏል፣ ከእሳቸው ጠበቃ ሆኗል። አቡ ጣሊብ እስካለ ድረስ ነቢ ብዙም ጉዳት አልደረሰባቸውም። የደረሰባቸውንም ጉዳት አብሮ ተቀብሎ አስተናግዷል። የሰው ወቀሳ ባልፈራ ኖሮ የአባቶቹን የአያቶቹን ሃይማኖት ተወ እባላለሁ ባልል ኖሮማ ምድር ላይ ካሉ እምነቶች ሁሉ የተሻለው እምነት ሃይማኖት የሙሐመድ ሃይማኖት እንደሆነ አውቃለሁኝ። በአፌ ልገልጽ ይሄን የከለከለኝ የአባት አያቶቹን መንገድ ተወላለሁ እባላለሁ ብዬ ነው ብሏል። ይህ ሰው በአፉ አውጥቶ እንዳይናገር ያመነበትን ነገር የከለከሉት መጥፎ ጓደኞቹ ናቸው። መጥፎ ጓደኛ ዱንያን አኺራን ያበላሻል። ወከዛሊክ ምግብን እንደ መድኃኒት ተጠቀሙ ይሉናል። ምግብ አገኘሁ ብለህ ዝም ብለህ አትብላ፣ ሆድህን አትሙላ። የሰው ልጅ ከሚሞላቸው ነገሮች ሁሉ የከፋ የሚሞላ ነገር ቢኖር ሆድ ነው ተብሏል። መራብ አልፈልግም ተብሎ ጠግቤ መብላት አለብኝ፣ የተለያየ አይነት ምግብ ያስፈልገኛል ተብሎ ሐራም አይበላም፣ የተሰረቀ አይበላም፣ ይስራፍ አይደረግም። ሙስሊም ሲርበው ነው የሚበላው። ሲበላም ሆዱ እስኪሞላ መተንፈሻ እስኪያጣ ድረስ አይበላም፣ በልክ ይበላል። ስለዚህ ምግብን እንደ መድኃኒት ተጠቀም። መድኃኒት በቀን ተከፋፍሎ በሰዓት ተከፋፍሎ ነው የሚሰጠው። ምግብም እንደዛው በመጠኑ መሆን አለበት። አብዝቶ የበላ አብዝቶ ይጠጣል፣ አብዝቶ የጠጣ አብዝቶ ይተኛል፣ አብዝቶ የተኛ ደግሞ ብዙ ኸይር ያመልጠዋል። ሆድ ሲሞላ አቅል ማሰብ ያቆማል፣ ለአኺራ መጨነቅ ያቆማል። ሙእምን ሆዱን አያመልክም። የሚኖረው ሊበላ አይደለም፣ ለመኖር ያክል ነው የሚበላው። ለሆዱ ብሎ የሚኖር ሆዱ ካልሞላ የሚጨነቅ ካፍር ነው። አላህ ተባረከ ወተዓላ የከለከለንን በአግባቡ ልንከለከል፣ ያዘንን ልንታዘዝ፣ የዲን ጉዳይ ላይ ጥንቁቆች ልንሆን፣ ከወንጀል አብዝተን ልንርቅ፣ የእሳት የመርዝ ያክል ወንጀልን ልንፈራ ይገባናል። በተለይ ባለንበት የድንገት ሞት በበዛበት ዘመን ነብዩ ሰለላሁ ዐለይሂ ወሰለም ከቂያማ ምልክት አንዱ ድንገተኛ ሞት ይበዛል ብለዋልና ጠዋት ደህና የነበረ ሰው ከሰዓት ጀናዛውን በቃሬዛ ሰዎች ተሸክመው ያመጣሉ። ለነገ ቀጠሮ ምሳ ለመብላት የተቀጣጠሩ ሰዎች ከተቀጣጠሩት መሃል አንዱ ሶላተል ጀናዛ ተሰግዶበት ዳግም ዱንያ ላይ በላ ወደ አኺራ ይሄዳል። ይህ አይነት የድንገት ሞት በበዛበት ዘመን ኻቲማችን እንዳይበላሽ ሁሌም ከወንጀል ልንጠነቀቅ ይገባናል። ከወንጀል አይነቶች አንዱ ከበደል አይነቶች አንዱ አማናን ማጉደል ነው። የተለያዩ የአማና አይነቶች አሉ። ሁሉም በያለበት ኃላፊነት